ይህንን ያውቁ ኖሯል? የልጅዎ ጤና የሚጀምረው ከእርግዝና በፊት እናት በምታደርጋቸው ነገሮች እንደሆነ? አዎ፣ እናት ከእርግዝና በፊት የምትመገባቸው የምግብ አይነቶች የልጅዎን ጤና፣ የአእምሮ እድገት፣ የበሽታ የመከላከል አቅም ከዛ ባሻገር ደግሞ አጠቃላይ ጤና የመወሰን ትልቅ ኃይል አለው። በዛሬው ቪዲዮ በሳይንስ የተረጋገጡ አንዲት እናት ከመርገዟ በፊት መመገብ ያለባትን ወሳኝ የምግብ አይነቶች እነግራችኋለሁ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ እነዚህንና መሰል የጤና ነክ መረጃዎችን ማግኘት ትችላላችሁ። እንግዲህ እናት ከእርግዝና በፊት ብዙ ነገር ማድረግ ይጠበቅባታል። ከነዛ መካከል ደግሞ ጥሩ ምግብና ሰውነቷን ጤናማ አድርጎ መቆየት ለልጁ ጤና፣ የአእምሮ እድገት በጣም ትልቅ ሚና ይጫወታል። እንግዲህ አንድ አባባል አለ። ጥሩ ፍሬ ለማግኘት መጀመሪያ አፈሩን መንከባከብ ወይንም ደግሞ ጥሩ የሆነ ማዳበሪያ መስጠት እና ደግሞ አፈሩ ቆንጆ እንዲሆን አድርገን ጥሩ የሆነ ፍሬ ማግኘት እንችላለን ከተከልን በኋላ። ስለዚህ በዚህ በእናቶችም ላይ እንደዛው ነው። እናትየዋ የምትመገበው ምግብ ለልጁ ጤና ሊጠቅሙ የሚችሉትን የአመጋገብ ስታይሎችን ወይንም የአመጋገብ ስርዓቶችን በመከተል ለወደፊት ለሚረገዘው ልጅ ጥሩ ጤናማ የሆነ እድገት እንዲኖረው ያደርጋል። እንግዲህ ከእርግዝና በፊት እናቶች መመገብ ካለባቸው የምግብ አይነቶች መካከል የመጀመሪያው አረንጓዴ ቅጠላቅጠል ያላቸው አትክልቶች ናቸው። እነዚህ በውስጣቸው ፎሌትን ወይንም ቫይታሚን ቢ9ን ይዘዋል። ይህ ደግሞ በጣም ለልጁ ቁልፍ ሚና የሚጫወት የንጥረ ነገር አይነት ነው። ምክንያቱም ቫይታሚን ቢ9 ያለባቸውን የምግብ አይነቶች ካልወሰደች አንዲት እናት በልጁ ላይ ኒውራል ቲዩብ ዲፌክት ወይንም ደግሞ የጀርባ አጥንት ያለመገጣጠም ልጁ ላይ ሊያጋጥም ይችላል። እንግዲህ ቀድማ እናት ራሷን በቫይታሚን ቢ9 ካላበለጸገች ልጁ ኒውራል ቲዩብ ዲፌክት የሚባለውን ችግር ሊደርስበት ይችላል ማለት ነው። ከዛ ባሻገር ደግሞ አረንጓዴ ቅጠላቅጠል ያላቸው አትክልቶች በውስጣቸው አይረን፣ ካልሲየምን ስለያዙ በእርግዝና ጊዜ ሊከሰት የሚችል የአይረን የካልሲየም እጥረት እንዳይኖር ያደርጋል። በሁለተኛ ደረጃ የምናየው ለማርገዝ ያሰቡ እናቶች መመገብ ያለባቸው ምግቦች መካከል እንቁላል ነው። እንቁላል በውስጡ ኮላይን የተባለ ኮምፓውንድ ይዟል። ይህ ደግሞ በከፍተኛ ሁኔታ ለሕፃኑ ለወደፊት ለሚረገዘው ሕፃን የአእምሮ እድገት እንዲኖረው ያደርጋል። ከዛ ባሻገር ደግሞ የጀርባ አጥንቱ በከፍተኛ ሁኔታ በስርዓት እንዲያድግ ወይንም ደግሞ የልጁን የእድገት መጠን እንዲጨምር ያደርጋል ማለት ነው። ቀድማ የምትመገበው እንቁላል ማለት ነው። እንግዲህ እንቁላል ደግሞ በውስጡ ከፍተኛ የሆነ ፕሮቲን ይዟል። ስለዚህ ይህ ደግሞ ለእናቷ የሆርሞን መመጣጠን ሂደትን ይጨምርለታል። ከዛ ባሻገር ደግሞ የሰውነት ግንባታዋን ጥሩ ያደርገዋል። ስለዚህ ልጅ በምታረግዝበት ጊዜ የመቋቋም ትልቅ ኃይል ይኖራታል ማለት ነው። ሶስተኛ ላይ የምናየው የምግብ አይነት ደግሞ እነዚህ ወተትና የወተት ተዋጽኦዎች ናቸው። እነዚህ በውስጣቸው በካልሲየም፣ በቫይታሚን ዲ፣ በፕሮቲን የበለጸጉ ስለሆኑ በከፍተኛ ደረጃ ለእናትየዋ ጤናማ የሆነ አጥንት ጥንካሬና የፈርቲሊቲ ችግር እንዳይኖርባት ወይንም የማርገዝ ችግር ወይንም ጽንስ የመፈጠር ችግር እንዳይኖርባት ያደርጋል ማለት ነው። እንግዲህ አጥንት ጥንካሬዋ መጨመር አለበት ስንል ምንድነው? እነዚህ የምትመገባቸው ንጥረ ነገሮች ሚነራልሶች ለምሳሌ ካልሲየም፣ ፖታሺየም የሚጠራቀሙት ሄደው አጥንቷ ላይ ነው። ስለዚህ ልጅ በምታረግዝበት ጊዜ እነዚህ ካልሲየም ለልጁ የአጥንት ጥንካሬ ቁልፍ ሚና ስለሚጫወቱ ከሷ እየተቀነሰ ወደ ልጁ ይሄዳል ማለት ነው። ስለዚህ ቀድማ እነዚህን ካልሲየም ያለባቸውን ምግቦች ካልተመገበች ለወደፊት የምታረግዘው ልጅ ጤናማ የሆነ የአጥንት ጥንካሬ ላይኖረው ይችላል። አራተኛ ላይ የምናየው አንዲት ማርገዝ የፈለገች እናት መመገብ ያለባት ምግቦች መካከል እነዚህ በአይረን የበለጸጉ ወይንም በውስጣቸው በከፍተኛ ሁኔታ አይረን ወይንም ብረትን የያዙ የምግብ አይነቶችን መመገብ ይኖርባታል። ከነዛ መካከል ቀይ ስጋ፣ የጉበት ስጋ፣ ምስር፣ ሽምብራ ተጠቃሽ ናቸው። እንግዲህ አይረን ምንድነው ወይንም ይሄ ብረት የምንለው ንጥረ ነገር ምንድነው ጥቅሙ ስንል በከፍተኛ ደረጃ ይሄን አኔሚያ ወይንም የደም ማነስን ይከላከላል። ምክንያቱም ቀድማ ለማርገዝን ያሰበች እናት የአይረን መጠኗን ካላስተካከለች ለወደፊት ልጅ በምታረግዝበት ጊዜ በከፍተኛ ደረጃ የአይረን እጥረት ሊያጋጥማት ይችላል። ስለዚህ
ቀድማ አይረን ያለባቸውን እነዚህን ምግቦች በመመገብ የደም ማነስ ችግር እንዳይኖርባት ማድረግ ትችላለች። በእርግዝና ጊዜ ሊከሰት የሚችልን ድካምን ይቀንስላታል ማለት ነው። አምስተኛ ደረጃ ላይ የምናየው አንዲት ለማርገዝ ያሰበች እናት መመገብ ካሉባት ምግቦች በጣም ትልቅ ቁልፍ ሚና የሚጫወት የምግብ አይነት ደግሞ አሳ ነው። እንግዲህ አሳ በውስጡ ኦሜጋ 3 የተባለ ፋቲ አሲድ ይዟል። ይህ ደግሞ በጣም ጤናማ የሆነ የቅባት አይነት ነው። እንግዲህ ኦሜጋ 3 ፋቲ አሲድ አንዲት ለማርገዝ ያሰበች እናት መመገቧ ምን ላይ ነው ጥቅሙ ስንል ደግሞ መጀመሪያ ምንድነው የሚያደርገው? በከፍተኛ ሁኔታ የሷን የሆርሞን ስራ እንዲፋጠን ያደርጋል። እና ደግሞ ከዛ ባሻገር ደግሞ ዋነኛ ጥቅሙ ምንድነው? ለልጁ የአይምሮ ጤና እንዲኖረው ያደርጋል። ቀድማ የምትመገበው እነዚህ ኦሜጋ 3 ፋቲ አሲድ ያለባቸው የምግብ አይነቶች ለወደፊት ለምታረግዘው ልጇ ጤናማ የሆነ የአይምሮ እድገት እንዲኖረው ያደርጋል። ፈጣን የሆነ የአይምሮ እድገት እንዲኖረው ያደርጋል ማለት ነው። እና ደግሞ ከዛ ባሻገር ደግሞ አሳ ቫይታሚን ዲ እና ፕሮቲን ይሰጠናል። ስድስተኛ ላይ የምናየው የምግብ አይነት ደግሞ ምንድነው? አቮካዶ ነው። አቮካዶ በውስጡ ጤናማ ፋትን ይዟል። ፖታሺየም የተባለ ንጥረ ነገርን፣ ፎሌትን ቅድም እንዳልኳችሁ እንግዲህ እነዚህ ንጥረ ነገር አይነቶች ደግሞ በከፍተኛ ሁኔታ ደግሞ የሪፕሮዳክቲቭ ሄልዝን ይጠብቁልናል። ይህ ደግሞ የመራባት ሂደትን ወይንም ጽንስ የመፈጠር ሂደትን ለ100% የተጠጋ እንዲሆን ያደርጉልናል ማለት ነው። ወይንም ደግሞ በእናትየዋ ውስጥ ያለውን ወይንም እንቁላሏን ጤናማ እንዲሆን ያደርጋል። ስለዚህ እንቁላሏ ጤናማ ሆነ ማለት ደግሞ ጤናማ የሆነ ልጅ ወይንም እርግዝናው የተሳካ እንዲሆን ያደርጋል ማለት ነው። በሰባተኛ ላይ የምናየው የምግብ አይነት ደግሞ ካሮት እና ስኳር ድንች ናቸው። እነዚህ በውስጣቸው በከፍተኛ ሁኔታ በቫይታሚን ኤ የታወቁ የምግብ አይነቶች ናቸው። በውስጣቸው ቤታ ካሮቲን የተባለ የቫይታሚን ኤ አይነት ይዘዋል። ይህ ደግሞ በከፍተኛ ደረጃ ለሪፕሮዳክቲቭ ሄልዝ ቅድም እንዳልኳቸው የመራባት ሂደትን ያፋጥናል። ወይንም ደግሞ እነዚህ ኤግ ሴልን የሷን የእንቁላል ጤናማ በማድረግ የተሳካ የሆነ ጤናማ የሆነ ልጅ እንዲወለድ ያደርጋል። ከዛ ባሻገር ደግሞ ቫይታሚን ኤ በሽታ የመከላከል አቅሟን እንዲጨምርላት ያደርጋል። ከዛ ባሻገር ደግሞ ለልጁም ለወደፊት በሽታ የመከላከል አቅሙን ወይንም ደግሞ ቫይታሚን እጥረት እንዳያጋጥማት ለወደፊት በምታረግዝበት ጊዜ ቫይታሚን ኤ እጥረት እንዳያጋጥማት ያደርጋል። ስምንተኛ ላይ የምናየው የምግብ አይነት ደግሞ ነትስ እና ዘሮች ናቸው። ከነዚህ የምግብ አይነቶች መካከል አልሞንድ፣ ዋልነት፣ ተልባ፣ የቺያ ዘሮች ተጠቃሽ ናቸው። እነዚህ በውስጣቸው በከፍተኛ ደረጃ ቅድም እንዳልኳቸው ጤናማ የሆነ ቅባት ኦሜጋ 3 ፋቲ አሲድን ለአይምሮ ጥንካሬ የሚጠቅመውን ኦሜጋ 3 ፋቲ አሲድን ይዘዋል። ዚንክን ይዘዋል። ቫይታሚን ኢን ይዘዋል። እነዚህ ለምንድነው የሚጠቅሙት ስንል ሆርሞኗ የተስተካከለ እንዲሆን፣ የማርገዝ ሂደቷ የተመቻቸ፣ የሪፕሮዳክቲቭ ሄልዟ የተመቻቸ እንዲሆን ያደርጋል። ከዛ ባሻገር ደግሞ ከነዚህ የምግብ አይነቶች መካከል ያለው ዚንክ የእንቁላሏን ጤና እንዲጠብቅ ያደርጋል። ከዛ ባሻገር ደግሞ ጤናማ ሆኖ እርግዝናው እንዲካሄድ ያደርጋል። ዘጠነኛ ደረጃ ላይ የምናየው ደግሞ በውስጣቸው ቫይታሚን ሲን የያዙ የምግብ አይነቶች ናቸው። ከነዛ መካከል ብርቱካን፣ ሎሚ፣ ፓፓያ፣ ማንጎ ተጠቃሽ ናቸው። እነዚህ በውስጣቸው በከፍተኛ ደረጃ ቫይታሚን ሲን ይዘዋል። ይህ ደግሞ ቅድም አይረን ላልኳችሁ ወይንም የብረት ንጥረ ነገር ላልኳችሁ የሱን አብዞርቢሽን ወይንም ደግሞ በሰውነታችን የመመጠጥ ሂደቱን እንድንጠቀመው የሚያደርገንን ሂደት ያፋጥንልናል ማለት ነው። ስለዚህ ቫይታሚን ሲ ያለባቸውን የምግብ አይነቶች አይረን ካለባቸው የምግብ አይነቶች ጋር በማቀላቀል ይህን አይረን አብዞርቢሽን ወይንም አይረን የመመጠጥ ሂደትን የሰውነታችን የአይረንን የመጠቀም ሂደትን ያፋጥናል ማለት ነው። ከዛ ባሻገር ደግሞ ቫይታሚን ሲ ያለባቸው የምግብ አይነቶች በከፍተኛ ሁኔታ የቆዳ ጥንካሬን፣ የቆዳ ጤናንና የበሽታ የመከላከል አቅማችንን በከፍተኛ ደረጃ የመጨመር ትልቅ ኃይል አላቸው። መጨረሻ ላይ የምናየው ደግሞ በጣም ጠቃሚ መረሳት የሌለበት ምንድነው? ውሃ ነው። መደበኛ የሆነ ውሃ አጠቃቀም መኖር አለበት። አንዲት እናት ለማርገዝ ከማሰቧ በፊት መደበኛ የሆነ የውሃ አጠቃቀም መጠቀም አለባት። ይህ ደግሞ ጥቅሙ ምንድነው? የደም ዝውውርን በከፍተኛ ሁኔታ በማፋጠን ከዛ ባሻገር ደግሞ የደም ዝውውር ሲፋጠን ደግሞ እነዚህ ንጥረ ነገሮች ቅድም ያልኳችሁ ወደ ሰውነቷ የአካል ክፍሎች በማዘዋወር በደም በኩል በማዘዋወር ከፍተኛ ስራ እንዲካሄድ ያደርጋል። እንግዲህ አንዲት ለማርገዝ ያሰበች እናት እነዚህን ከላይ የጠቀስኩላችሁን የምግብ አይነቶች መመገብ መርሳት የለባትም ማለት ነው። ምክንያቱም ለልጇም ለሷም ጤንነት ጠቃሚ ስለሆነ ነው ማለት ነው።
እንግዲህ በዛሬው ቪዲዮ አንዲት ለማርገዝ ያሰበች እናት መመገብ ካሉባት የምግብ አይነቶች መካከል ጠቅሼ ነግሬያቸዋለሁ ማለት ነው። ከዛ ባሻገር ደግሞ መጠንቀቅ ካሉባት ነገሮች መካከል ነግሬያቸዋለሁ ማለት ነው። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ቻናላችን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።